ሰበርና ትኩስ ዜና። በቅድሚያም አርዕስተ ዜና። የሄሉ ጠበቃ ለእንዳልክ ማስጠንቀቂያ ጭምር መልእክት አስተላለፈ። ይህን ነገር የማታቆም ከሆነ ወደፊት ብዙ ፋይሎችን እንደማወጣ አስረግጬ እነግርሃለሁ ሲል በዝርዝር ተናገረ። አዎ ሰላም ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ተሙ የሚባል የሄሉ ጠበቃ የሄሉ ወንድም እንግዲህ ከልዑል ጋ የሆነ ወንድም ማለት ነው። አቤት የሄሉዬ ወንድሞች እኮ ልዩ ናቸው። በቃ ምንም ነገር ወደኋላ የለም ሲጋፈጡ ማለት ነው። እናም እሱ እንግዲህ ዛሬ መልስ ሰጥቷል። ስለ እያንዳንዱ ነገር ያለፈ ነገር እያነሳህ ከዚህ በኋላ የሄሉን ሕይወት መበጥበጥ አትችልም፣ ካልሆነ ግን ብዙ ፋይሎችን አወጣለሁ እያለ ነው። በነገራችን ላይ እኔ እንደ ሀሳብ ያው ታውቃላችሁ ጭር ሲል ደስ አይለኝም እና ካጀመርከው አይቀር ይሄ ፋይል ያልከውን ነገር በዝርዝር አውጣውና የሚወዱትም ጥፋት ካለበት እንዲፈርዱበት መሆን አለበት። እኔ ነግራችኋለሁ ስለማልከታተለው ከዚህ በፊት የሆነውን ነገርም በደንብ ስለማላቅ እንዲህ ነው ብዬ አልፈርድም። ግን አሁን ላይ ለሆነው ነገር ግን ላይላውን ልነግራችሁ ሞክሬያለሁ፣ እየሆነ ስላለው ነገር ማለት ነው። ምክንያቱም እንዳልገጋም ችግር አለ። እኔ በነገራችን ላይ እንደ ደጋፊ እንደ ተቃዋሚ ሆኜ አይደለም ሀሳብ የምሰጠው፣ ወይ ሄሉን ስለምወዳት ለሄሉ ሚዛናዊ ሊሆን አይደለም። እኔ ታቆኛላችሁ ከመጀመሪያውም እውነትን እውነት ሐሰትን ሐሰት የምል ሰው ነኝ። ሰው ደግሞ የምላሱን ፍሬ ይበላል ነው የሚለው። አውቃለሁ እንዳልክ ግጥም አድርገህ ለስራ እንደሆነ እኔም አውቃለሁኝ። እኔና ዩቲዩበር አንዳንዶች እና እንዲሁም ደግሞ እኔ በፊት ሲከታተሏችሁ ስለነበሩት አይደለም እያወራሁ ያለሁት፣ አሁን ስላለው ብቻ ነው። ስለ በፊቱ ስላላየሁት ነገር እኔ ኦርቶዶክስ ነኝ፣ ገባችሁ? ያላየሁትን ነገር እንዲህ ነው ብዬ መናገር አልችልም። ግን አሁን ላይ እየተደረገ ያለው ነገር እንዳልክ እንደ እህት ነው የምነግርህ። እኔ ማንም መቶ እዚህ ጋር እንዲናገረኝ አልፈልግም። እያደረግከው ያለው ነገር ሄሉን ምናልባት የሚጎዳት ኦዲየንስ ጋር ሲሄድ ነው። ሌላ በህይወቷ ላይ ቅንጣት ታክል የሚጎለውም የሚጨምረውን ነገር የለም። ይህን ቪዲዮ እሱ ስለሰራ የእሷ ህይወት አይበጠበጥም። ምን ያስረግጭ የምነግራችሁ ነገር ማለት ነው። ምክንያቱም ያ ምንም የተደበቀው ነገር የለም። አንዳንድ ጊዜ ዩቲዩበር መሆን ደስ የሚላችሁ ነገር ሁሉ ነገር በቪዲዮ የተቀመጠ ነው። ህይወታችሁ በሙሉ በተለይ የሄሉ ህይወት በቃ መስተዋትና ሰው እንዴት ነው እንደዛ ነው። ምንም የተደበቀ ነገር የላትም የሚችል። ስለዚህ ያ እሷን የሚጣላበት ምንም አይነት መንገድ የለውም። ለምሳሌ አሁን አንዳንድ ፍቅረኛሞች ካያችሁ የሚደብቁት ላይፍ ሊኖራቸው ይችላል። መጨረሻ ላይ ሲወጣ ሊጣሉ ሊለያዩ ይችላሉ። ሄሉ ግን ከመጀመሪያው እስከ መጨረሻው ከናቲ ጭምር ያላት ነገር ግልጽ ነው። ያ ወደ እሷ ህይወት ሲመጣ ሁሉን ነገር አምኖበት ነው የሚመጣው ሳይሆን አምኖበት ነው የመጣው። ተቀብሎ ሁሉን ነገር ያለፈውን ነገር ረስተው እንደሚቀጥሉ አውቆ ነው አምኖበት ነው የመጣው። ስለዚህ ማንም ምንም ማለት ምንም ሰራ በሄሉና በያብ ህይወት ላይ የሚመጣ ነገር የለም። ከወዲሁ ስነግራችሁ ከእግዚአብሔር ካልመጣ በስተቀር በሰው አፍ፣ በሰው ታሪክ፣ በሰው ወሬ የሚመጣ ነገር የለም። አንድ ሌላ የምነግራችሁ ነገር ማለት ነው። ምክንያቱም ይህ ወንድማችን ህይወቷን አትበጥብጥ ስላለው ነገር ነው። ህይወቷ የሚበጠበጥ ነገር የለም። ነገር ግን በኦዲየንስ ዘንድ አዎ እንዳልክን የሚወዱ ሰዎች ሁሉ ነገር እውነት መስሎ የሚታያቸው በጣም የዋህ ኦዲየንሶች አሉ፣ ከልክ በላይ የዋህ የሆኑ። ለዛም ነው ሁሉን ነገር ዘርዝሬ እኔ ማስረዳት የገባኝን ነገር ባስረዳችሁ በእርግጠኝነት ግማሹ ይከፋል፣ ግማሹ ይደሰታል። እኔ ደግሞ ያን አልፈልግም። በቃ ትቼ ባል ይሻለኛል ብዬ ነው ሰሞኑን ሲካሄዱ የነበሩትን ነገሮች በሙሉ ይሄኛው እንዲህ ነው ይሄኛው እንዲህ ነው ብዬ ባወቅኩት ልክ ማስረዳት አላቃተኝም ነበረ። ገባችሁ? በምታዩት በአይኔ እኮ ነው። እኔ እኮ በአይኔ ነው። እኔ ዩቲዩበር ነኝ፣ እናንተ ኦዲየንስ ናችሁ። ኦዲየንስ እና ዩቲዩበር እይተው አንድ አይደለም፣ እውነቱን ስነግራችሁ ማለት ነው። ዩቲዩበር ሲሆን ልቅም አድርገን የመረዳት እንትኗለን። ማን ፌክ ስራ ይሰራል፣ ማን እውነተኛ ህይወት ይኖራል፣ አንድ ባንድ እናውቃታለን። ከኛ የሚከለል ነገር የለም፣ እውነቱን ስነግራችሁ። ኦዲየንስ ሲሆን ግን ፊት ለፊት የመጣለትን ነገር ነው የሚያየው። በቃ እንደወረድን የሚሰማው
ለዛ ነው እንዳልክ መኪና ተገለበጠብኝ ሲል አመነው የህዝብ። እንድች ፊቱ ላይ ጭረት የለችም፣ እጣቱ ላይ ጭረት የለችም። ከዛ እንደዚህ ባናቱ ከተተከለ መኪና ውስጥ የሰው ልጅ እንዴት ወጥቶ ነው በማግስቱ ደህና ሆኖ ቪዲዮ የሚሰራው? እውነቷን ቤተሰብ እንነጋገር፣ ነጭ ነጩን ማለት ነው። እኔ እንዳልክን እንደ ወንድም ወደዋለሁ አሁን በማየው ግን ስናገረው ጠለዋለሁ ማለት አይደለም። ግን ደግሞ ለሱ ሰው የምላሱን ፍሬ ይበላል ሲል ቃሉ የሚመኛት ነገር ትመጣለች ነገር ነው ያልኳቸው ያለሁት። በመኪና አደጋ ሌላው ቢቀር በመኪና አደጋ ራስን ማጋፈጥ ሌሽ ለምን በዚህ ልክ እንዴ? እውነትን ይዘህ ብትመጣ እኮ ምንም አይደለም። ይሄ ህዝብ እኮ ከመጀመሪያው ጀምሮ እኔ ከመጀመሪያ ብዙዎች ሲነግሩኝ እንዳልክ ስራው ጥሩ ነበር የሚል ነገር ነግረውኛል። ገባ? ለምን ያንን አታስኬድም? እኔ ስለማላውቀው ምን ይሄ ነው አይደለም፣ ግን ጥሩ ነበር የሚሉ ሰዎች አሉ። ከሄሉ በፊት የነበረ ስራ ጥሩ ከሆነ እሱን አስኬድ። በቃ ይሄ እንደ አማራጭ የምትወስደው ነገር ነው ብዬ ነው የማስበው። ከዛ ውጭ ግን አሁን ላይ ላለው ነገር አሁንም አስረግጬ የምነግራችሁ ነገር በሄሉ ህይወት ላይ እሱ 100 ቪዲዮ ይስራ ቅንጣት ታክል የሚጨምረው ሆነ የሚቀንሰው ነገር የለም። ግን እንዳልኳቸው ኦዲየንስ ተከፍሎ እሱን የሚል ሰው ሄሉን እንደ መጥፎ ሊቆጥራት ይችላል። ያ ደግሞ ምንም በእሷ ህይወት ላይ የሚያመጣው ነገር የለም። የወደደ ይከተላታል፣ ያልወደደ አይከተላትም። እኔ ካልወደድኩት አንድ ሰው ቤት አልሄድም፣ እውነቱን ስነግራችሁ ማለት ነው። ከወደድኩት ነው። ለስድብ አልሄድም፣ ነጩን ስነግራችሁ ለስድብ ሳይሆን ካስተማረኝ ወይም ደግሞ ካዝናናኝ ያን ቪዲዮ አይቼ ኮሜንት ልሰጥ እሄዳለሁ። ስለዚህ ያ ማድረግ ይቻላል፣ ችግር የለውም። አሁን ሰዎች እንዳልክ ልክ አንተ በምትሰራው ቪዲዮ ኦዲየንስ ሁሉን ነገር እውነት ስለሚመስለው በእሷ ምክንያት እየተጎዳህ እንደሆነ ይረዳና ሄሉ በፍቅር ላይ ጨካኝ እንደሆነች አርጎ ይረዳል። በቃ ሌላ ምንም በእሷ ህይወት ላይ ስንዝር የሚጨምርም ሆነ የሚቀንስ ነገር የለም። ያ ደግሞ ለአንተም ጥሩ አይደለም። ስራ እንደሆነ እኛ ዩቲዩበሮች እንተዋወቃለን። ምንም መወሻሸት አያስፈልገውም። በቃ ስራ ነው፣ ስራ ነው። ይሄ 4 ነጥብ። ግን ደግሞ እንዳልክ እኔ የምመክርህ ነገር ስራም ቢሆን ባለፈ ህይወት ላይ ከምሰራ ለአንተም ለእሷም ጥሩ በማይሆን ነገር ከምሰራ አዲስ ህይወት ጀመርኩ ብለህ ሌላ በቃ ደስ የሚል እኛ ኖርማል ላዝም ግዴታ ፍቅረኛ ያዝ አይደለም። በቃ የድራማ ፍቅረኛህን ሌሎች ይዘው እንደሚመጡት ይዘህና ሞቅ ደመቅ አድርገን እየፈተፈትን እንቀጥላለን። እኔ ከሄሉ ጋር ስለተለያየ ብዬ አልተውህም። መስራት ካለብኝ ይሰራሉ፣ ችግር የለም። ግን ደግሞ አሁን እያደረክ ያለው ነገር እንደ እህት ሄሉ እህቴ ስለሆነች እህቴም ስለሆነች ብቻ ሳይሆን ሴትም ስለሆነች የሚሰማኝ ነገር አለ። የኔ የቀድሞ ፍቅረኛ እየወጣ በሚዲያ ላይ እንደዚህ ቢል ብዬ ነው የማስበው። እኔም በእሷ ቦታ አድርጌ ነው የማስበው። ገባ? አንተም ደግሞ ራስህን በእሷ ቦታ ውስጥ አድርገው። ምናልባት ሄሉ ካለፈችው ነገር ላይብስ ይችላል። ይሄ ቪዲዮ ምንም አይመስላትም ሲጀመር። እሷም ደግሞ አይተኸዋል። አሁን ይሄ ለዚህ ልጅ ብዙዎቻችሁ መልስ ስጭ ሄሉ እያላችኋት ነበር። ይሄው የወንድማችን መልስ ስላረካት አመሰግናለሁ ተሙ ብላ ሼር አድርገዋለች። ያ ማለት መልስ ሰጥቶላታል። ከዚህ በኋላ መልስ ስጭ እንደማትሏት ተስፋ አደርጋለሁኝ። አንዳንድ ጥያቄዎች እኮ መልስ የላቸውም ቤተሰብ። አንዳንድ ጥያቄዎች እኮ ህይወታችሁ ላይ ይቀራሉ። ለምንድን ነው መረዳት ያቃታችሁ? ለምን እናንተ በሴት ቦታ ሆናችሁ መረዳት ያቃታችሁ? በቃ እኔ እኮ ነገርኳችሁ። እኔ አቁስሎኝ ሰብሮኝ ሄደ ሰው ከሆነ ይቅርታ አላረግለትም ማለት አልመለስም። ይቅርታ አረግለታለሁ። ልክ አሁን ሁለቱ እንደተደራረጉት ይቅርታ ተባብለዋል እኮ እነሱ አይደለም፣ ሰላማቸውን ፈጥረዋል። ግን በዚሁ ቀጥሎ ቢሆን ይሄ ልብ ውስጥ የበለጠ ነበር የሚቀመጠው። ምክንያቱም ይቅርታ ተባባሉ፣ የራሱን ህይወት ጀመረ። በቃ አሁን ምንም የምትይዝበት ነገር አይኖርም ነበር። አሁን ግን ከይቅርታ በኋላ እንደዚህ አይነት የመሸዋወር ቪዲዮ ስትሰራ ለአንተም ለእሷም ጥሩ አይመጣም። እንዳልክ እንደ እህት ይሄ ቪዲዮ ከደረሰ ወይ ደግሞ ወዳጆች ከሆናችሁ በውስጥ የምታወሩት ካላችሁ ሼር አድርጉለት፣ ይስማው። እኔ ደግሜ እነግራችኋለሁ፣ በጥላቸው አይደለም። ከማያቸው አንጻር ግን ካለፈ ህይወት ጋር ሲገናኝ ይጋጫል። አሁን እየሰራ ያለው ቪዲዮ የቪዲዮ ነው፣ የእውነተኛ ህይወት አይደለም። በቀደም ነግሬያችኋለሁ። ንቅሳቱም ውሸት ነው፣ መኪና አደጋውም ውሸት ነው። ኦኬ። ግን ይሄንን ጨረፍ አድርጌላችሁ እንኳን ሳልፍ ያልተረዳችሁ ብዙዎች ናችሁ። ለምን እንደዚህ ልትቻልሽ ካላችሁኝ ያ የመኪና አደጋ እንደዛ ተፈጥሮ አይደለም በማግስቱ በህይወት እንኳን በቼም የእግዚአብሔር ኃይል ነው፣ ይተርፋል አይተርፍም ማለት ነው። የሰው ህይወትን እንትን አይደለም። ግን ደግሞ የሚሰበር ፓርቲ ይኖራል። የሰው ልጅ እኮ ሸክላ ነን እኮ እንደዛ እንኳን ከመኪና ውስጥ ያመስተዋት ምናምን ሆኖ ቀርቶ ማለት ነው። ግን አሁን ደስ ስላችሁ የምታደንቁት ሰዎች በጭፍን ስለምትወዱት ብቻ እንዴት እንደዚህ ትያለሽ የሚል ስሜት ሊያድርባችሁ ይችላል። ግን ይሄ እውነታውን መያዝ ስላለባችሁ
እናንተ እውነት ለሱ ቦታ ካላችሁና የምትወዱት ከሆነ ሄሉና እንዳልክ የማይገናኙባቸው ብዙ ነገሮች አሉ። ታውቃላችሁ መቼም የጀመረችውን ህይወት ተሽዛ ሄጂ ማለት በራሱ ሄሉን የምትወዷት ሆናችሁ አይደለም። ኦኬ። ስለዚህ እሱን ብትመክሩት ወደ ጥሩ መንገድ እንዲመጣ የራሱን ነገር እንዲሰራ በቃ ይሄ የወዳጅነት ምክር ነው። እኔ አሁን ሄሉ በሱ ቦታ ብሰራ ማለት ነው እውነቱን ስነግራችሁ ከሱ ሄሉ ነው አይደል የምቀርበው። በስልክም ደውዬ ይሁን በቪዲዮ ቢሆን ቲክታክ ላይቭ የሚሆን ልክ ልኳን ነው የምነግራት አቁሚ ብዬ መወዳት እህቴ ስለሆነች መስራት ስለሌለባት ብዬ ማለት። እናንተም ደግሞ እንዳልክን የምትወዱት ሰዎች እየሄዳችሁ በየቦታው ምን አገባሽ እያላችሁ ከመሳደብ ይልቅ በቃ በአዲስ ነገር እንዲመጣላችሁ ማለት ይሄ የተበላበት ነው። አሁን ላይ እንደዚህ አይነት ፌክ ስራዎች የተበላባቸው ናቸው እና በቃ ደህና ነገር ይዞ መጥቶ እኛም ቢያስደምመን እኛም በቃ ሰፍ እያልን ብናየው የኔ ሀሳብ ነው። እንግዲህ ከተመቻችሁ ካልተመቻችሁ እኔ ችግር የለብኝም። ምክንያቱም እኔ ልቤ ያሰበውን ነገር ስለሆነ የማወጣው ማለት ነው። ንግግር የሚያስከፋችሁ ካላችሁ ይቅር በሉኝ። በጣም የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።